ቀን እኮ ሳይቀጣጠሩ ነው የሚገናኙት። በጉጉት ስጠብቅ መጣ። ምን ነው ፈልገኝ ነበር? አትቆጣ ብሮ። ምንድነው ስትፈልግ የመጀመሪያ ነው? እኔ ዝርዝር ነኝ ስትፈልግ የመጀመሪያ የሚሆነው እንደዛ ነገር ሁኔታ በመፈለግ ፍሬሽ እንደሆነ ያስታውቃል። ኧረ በእናትህ አታውቀኝም ማለት ነው። ይኸውልህ ኢትዮጵያ ውስጥ እኔና ጠቅላይ ሚኒስቴሩ ብቻ ነው የምንፈልገው። እሺ ይህን እንኳን ለማወቅ በጀት ተመድቦ ጥናትና ምርምር ያስፈልጋል። እንደለመዳችሁት የተመደበውን በጀት ለመብላት ካልሆነ በስተቀር የእኛ መፈለግ ጥናት የማያስፈልገው ግልጽና ግልብ ነገር። እባክህ ታስፈልጋለህ ብሎ አንዱ የካድሬ ደጋፊ አሳስቶ እንዴ? ኧረ የእኛ መፈለግ በካድሬ ጭብጨባ ሳይሆን በተጨባጭ መረጃ የተረጋገጠ ነው። እሺ በቃ ህዝቡ አንተን ያውቃል እንጂ አንተ ህዝቡን አታውቀውም ማለት እኮ። እኔ ባላውቀውም ህዝቡ ጠንቅቆ ስለሚያውቀኝ እኮ ነው የሚፈልገኝ። ያሉሽን በሰማሽ ገበያ ባልወጣሽ አሉ ማለትማ የሰፈሩ ሰው ስላንተ ምን እንደሚያወራ ብሰማ ኖሮ ጨበጥ ካልኩ መረጃ መዋረጃ እንደሆነ ይገባል። የሰፈሩ ሰው ስለኔ ምን አለ ብዬ ወርጄ ተዋርጄ ወሬ የምሰማው እኔ የድራችሁ ዳኛ ወይ የቁባችሁ ሰብሳቢ ወይ ደግሞ የሰፈራችሁ ሚሊሻ አይደለሁም እኮ። የሰፈራችን ሚሊሻ ብትሆን አግኝተ ነው ካንተ የበለጠ እነሱ ይፈልጋሉ። እኮ ነው ችግራችሁ። ትንሽ ወረድ ብለን ስናናግራችሁ ትከሻ ትለካካላችሁ። የትኛው ትከሻ? ይሄ ከአንገት ጋር እኩል የሆነው? አንተ ይህን የመሰለ ግርማ ሞገስ ያለው ትከሻ ነው ከአንገት እኩል ያልከው? አዋ ከቅጥነት የተነሳ ከረባት እንኳን ስታስር ተንሸራቶ ወርዶ መቀነት አይደል እንደሚሆን። ይህ ለነገሩ ማጣጣል፣ መተቸት፣ አቃቂር ማውጣት የምቀኛና የተራ አክቲቪስት መተዳደሪያ ስራ ነው። እንደውም ቢገባ የምታችና ስህተትን የምነግርህ ወዳጅ ስትሆን ብቻ ነው። እና ጠላት ቦንስ? ጠላቴ ብትሆንማ አንድ አባባላል። ምን የሚሉት? ጠላቴን አድርገው ከፍ ከፍ በደንብ ከፍ ከፍ ሲወድቅ እንዳይታርፍ። ስለማታውቁ ይሆናል ትከሻው ጠባብ ነው ከአንገት እኩል ነው ምናምን። ታዲያ ያላወቅኩትን ብታሳውቀኝ ምን ይላል? እኮ ላሳውቀህ እኮ ነው። ይኸውልህ የኔ ትከሻ መንግስት በየቦታው ካጠረው መሬት ይሰፋል። እሺ አይሻልህም? አዲስ ከሚገነባው ከሸገር ሲቲ ይሰፋል። አንተ ደግሞ በድንበር ማካለሉ ከተለያየን በኋላ ምን የሰው ክልል አስገብቶ ያስቀላውጣል? ምንም የሰው ክልል ምናምን ብላ አታርቀው። አልተለያየንም፣ አንድ ነን። ተው እንጂ አልተለያየንም እንዴ? ስማ